ሰላም ወደ ተከበራችሁ ቻናሌ ቤተሰቦች ዛሬ በዩኒት 4 ስራ ፕሮፖርሽን እናያለን። በዩኒት 4 ሬሽዮ ኤንድ ፕሮፖርሽን በሚል ዩኒት ነው ዛሬ የተገናኘነው። በባለፈው ትምህርታችን በፓርት 1 ቪዲዮ ስለ ሬሽዮ አይተናል። አሁን ደግሞ ስለ ፕሮፖርሽን እናያለን። ኦኬ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ላይክ ሼር ለጓደኞቻችሁ ደግሞ ሼር አድርጉ። እዚህ ኖሌጅ ሴንተር ቻናል ላይ ሁላችንም እንማማራለን። እሺ፣ ስለ ፕሮፖርሽን ዲፋይን ስናደርግ ፕሮፖርሽን ኢዝ ኢኳሊቲ ፎር ቱ ሬሾስ። ፕሮፖርሽን የምንለው የሁለት ሬሾዎች ኢኳሊቲ ነው አለ። ኦኬ፣ ሂሳብ ላይ ብዙ ኤግዛምፕል እና ሶሉሽን አለ። እነሱን ካላየን አይገባንም። አሁን ብዙ ኤግዛምፕሎች አሉ፣ እነሱን እናያለን። ኤግዛምፕል 1 ምን ይለናል? ኮምፔር ዘ ሬሽዮ 6 to 10 and 48 to 80 አለ። ዱ ዩ therefore proportion አለ። ሶሉሽን ስናይ the simplest form በቃ ባጭሩ ይላችሁ ሁለቱንም በአንድ ሲምፕለስት ፎርም በስድስትም ሆነ ከዛም በታች በነበሩ ክላሶቻችን ተምረናል። ስለ ሲምፕለስት ፎርም ወይም ደግሞ በአማርኛው ማቃለል የምንለው ነው ማለት ነው። ሲምፕለስት ፎርም ኦፍ 6 እና 10 6 to 10 is 6 እና 10 ምንድነው? በቃ መካፈል እስከማይችሉበት ድረስ አርግተን ፕሮፖርሽን ማለት ባጭሩ እንዲገባን ቀለል አርግተን እንደተማርነው ማለት ነው። ቀለል አርግተን ስናወራው የመጨረሻው ሲምፕለስት ፎርሙ ሁለቱንም እኩል ከሆነ አሁን ለምሳሌ እዚህ ጋር 3 to 5 እና እዛ ጋር 3 ሬሽዮ 5 ከታችም 3 ሬሽዮ 5 ይታየናል። እዚህ ጋር ማለት ነው። እዚህ ጋር 3 5 እዚህ ምንድነው? የነዚህ የመጨረሻው ሲምፕለስት ፎርም ነው። ይሄኛው በሁለት አካፈል፣ ይሄኛው ደግሞ በ16 አካፈል ነው። ይሄንን በቀላሉ ደግሞ ፕሮፖርሽን ነው አይደለም ብንባል በቀላሉ ምን ማድረግ እንችላለን? ሁለቱንም መጀመሪያ በአቀማመጣቸው እናስቀምጣቸዋለን። እዛ ጋር እንዴት ነው የተቀመጠው? 6 over 10 እኩል ይሆናል ስኳሊስቱ 48 48 እና 80 ሁለቱንም እንዲህ እናባዛቸዋለን። አሁን 48 ሲባዛ በ10 እንዲህ እናባዛቸዋለን። አሁን 48 ሲባዛ በ10 480 ይመጣል እኩል ይሆናል። ይሄንንም ምን አለ? እሺ ደምረነው ነበር አይደለ? ይሄንን አባዝተነው 6 እና 10 6 over 10 ይሆናል 48 over 80 አባዝተነው ይሄን ሁለቱን 10 እና 48ን አባዝተነው 480 መጥቶልን ነበር። አሁን ደግሞ 6 እና 8ን 6 እና 80ን ስናባዛ እሱም 480 በቃ 480 ይመጣልናል። ይሄ እውነት ነው። የሆነ ቁጥር ተሰጧችሁ ፕሮፖርሽን ነው ወይ ብትባሉ በቀላሉ ይሄንን አባዝታችሁ መናገር ትችላላችሁ። ሌላው በራሱ ስናይ ኦኬ፣ እዚህ ጋራ 6 over 10ን እዚህ ጋር 6 over 10ን በሁለት አካፈልን ስንት መጣለን? 3/5
ኦኬ ከ3/5 አሁን ይሄንንም እናቃልብ ብንል ወደ ታች 3/5 ወይ 3:5 ከዚህ በታች የሆነ ሲምፕለስት ፎርም የላቸውም። ሶ ይሄ የመጨረሻው ሲምፕለስት ፎርም ነው። ይሄኛው 48/80 የመጨረሻ ሲምፕለስት ፎርም ላይ ያደርጋቸው የሚችለው 16 ነው። ሁለቱንም በ16 3/5 ምክንያቱም ከዚህ በታች ሊወርዱ አይችሉም። ሶ ይሄ ቁጥር ምንድነው? ፕሮፖርሽን ነው ማለት ነው። በቀላሉ መንገድ አሳይቻችኋለሁ። ግን እንደዚህ ከናሰራሩ አስቀምጦ ብትባሉ በቃ ኤግዛምፕል ወይም ደግሞ ጥያቄ ቢሆን እንደ ጥያቄ ወሰዱት ኮሬክት ነው ማለት ነው። ቀጣይ ደግሞ ሁለተኛው ኤግዛምፕላችን ምን ይሆናል? ሁለተኛው compare the ratio 3 and 5 to 10. Do you say from proportion ብለን ተጠይቀን ሶሉሽናችን ምን አለ? and ratio 3 is in simplest form. so ይሄ የመጨረሻ simplest form ነው ይሄኛው ማለት ነው። ወዴትም አሁን 1/3 ማለት ነው። እስቲ በሲምፕለስት ፎርም ከዚህ በታች አስቀምጡ። ምንም የለ አንድ የመጨረሻ ነች። 3ም ከዚህ በታች ላካፍላት የሚችል ቁጥር የለም። ወዴት? ወደ አስርዮሽ ወይም ደግሞ ወደ ነጥብ ሊመጣብን ነው። ሶ በኦቨር ነው መቀመጥ ያለበት። እንደዚህ ሆነ። ቀጣይ ደግሞ 5 እና 10 5 ሬሾ 10 አለ። ምን እናደርጋለን? ሁለቱንም በአንድ አይነት ቁጥር እናካፍላለን አይደለ? ሲምፕለስት ፎርሙላ የታወቀ ነው። ሁለቱንም በአንድ አይነት ቁጥር እናካፍላለን። እሱም የመጨረሻ ሂሳባዊ ቃል ላይ ያደርጋቸው የሚችለው 5 ነው። ሁለቱንም በ5 አንድ ሁለተኛ መጣ። ኦኬ 1/3 1 ሁለተኛ። ይሄ ፕሮፖርሽን ነው ተማሪዎች? ኖ ይሄ በፍጹም ፕሮፖርሽን ሊሆን አይችልም። because 1/3 እና 1/2 በምንም ታም ፕሮፖርሽን ሊሆን አይችልም። because ሁለቱም ሲባዙ ስንት ይሆናል? ይሄ 3 ይመጣ። ይሄኛውን ደግሞ ስናባዛ ኦኬ ይሄ ስናባዛ 2 ነው እንጂ መጣ። ሁለቱም ደግሞ ስናባዛ 3 ሶ መቼም ቢሆን ፕሮፖርሽን ሊሆን አይችልም። ሶ ምን አለን? say the two ratios are not equal. so do not from proportion. ይሄ ጥያቄ ምንድነው? ፕሮፖርሽን አይደለም። እንደዚህ ብላችሁ በቀላሉ ወይ በማባዛቱ ወይም ደግሞ በዚህ በሲምፕለስት ፎርም በማስቀመጥ ፕሮፖርሽን መሆኑን አለመሆኑን መግለጽ ትችላላችሁ ማለት ነው። ኦኬ ቀጣይ ኖት አለን። ኖታችን ምን ይላል? if the four quantities a b c and d are is proportion, say a ratio b እኩል ነው c ratio d። ምን አለን? if the four quantities four ቁጥሮች 4 a b c d ተሰጥቶናል አይደል? እዚህ ጋራ እነዚህ እንዴት ተሰጥቷችሁ ፕሮፖርሽን ናቸው ባል ምንድነው? a እና b ከb እና c ጋር
እኩል መሆን አለባቸው። እኩል ናቸው። ሲጀመር ኤ ቢ ሲ ዲ ተብሎ እንዲህ ከተሰጣችሁ በቅንፍ ተደርጉ ማለት ነው። ፈተና ላይ አብዛኛውን ጊዜ ይመጣል። ሁለቱ አንድ ሬሾ ናቸው። አንድ ሬሾቶች ሁለቱ ደግሞ አንድ ላይ ናቸው። ምን ይባላል? ይሄኛው ፈርስት ተርም፣ ሁለተኛው ቢ ሰከንድ ተርም፣ ሲ ደግሞ ሰርድ ተርም፣ ዲ ፎርዝ ተርም ይባላል ማለት ነው። the proportion A ratio B is equals to C ratio D can be written as A over B equal C over D. Here A and D are called extremes. ሲጻፍ እንደዚህ በሬሾ ከተጻፈ ሲጻፍ ተምረናል። እንዲህ ነው፣ በኦቨር ነው የምንጽፈው አይደለ? ከዛን አለ ኤ ኤንድ ዲ እና ዲ ማለት ነው። እና ዲ ሁለቱ ምንድናቸው? ሁለቱ ኤና ዲ ኤክስትሪም ይባላሉ። በደንብ አስተውሉ፣ ምክንያቱም ሌላ ቦታ ኤክስትሪሞቹን ደምሩ ሚንስን ደምሩ ስለሚባል ኤና ዲ ምንድናቸው? ኤክስትሪም ናቸው። ኤክስትሪምስ ይባላሉ። ወይም ደግሞ ኢንድ ተርም ይባላሉ። ኤክስትሪም ወይም ደግሞ ኢንድ ተርም። ሁለተኛው ደግሞ ዲ ቢ ኤንድ ሲ ደግሞ ምን ይባላሉ? ሚንስ ወይም ደግሞ ሚድል ተርም በመባል ይታወቃሉ። አብዛኛው ሚንስ ነው የሚባለው። ሚንስኛው ደግሞ ኤክስትሪም ወይም ኢንድ ተርምስ ይባላሉ። ሌላ in proportion the project of means is equal to the product of extremes. ያ ኤክስትሪሞቹ and means ምን ጊዜ ኦኬ። አሁን ደግሞ እስቲ አባስተን ነው አይደለ? ምንድነው ምን ጊዜም እኩል ነው ከተባለም በኋላ አባስተን ስናይ if a over b equals to c over d then a እና ዲ ሲባዛ and b እና c ሲባዛ መልሱ ምን ጊዜም እኩል ነው። ቀደም ነግሬያችኋለሁ። you can easily remember this by applying cross multiplication as follows. If a over b is equals to c over d, then a ሲባዛ በዲ እኩል ነው b ሲባዛ በሲ or if a ratio b እኩል ነው ከሲ ratio d then a ሲባዛ በዲ እኩል ነው b ሲባዛ በሲ። ኦኬ ቀጣይ ኤግዛምፕሎች አሉን። ኤግዛምፕል ከነ ሶሉሽናቸው ቀጣይ በፓርት 2 ይሄ ፓርት 1 ስለ ፕሮፖርሽን ፓርት 1 ቪዲዮ ነው። ፓርት 2 ቀጣይ ፓርት 2 ቪዲዮ ሶሉሽን ኤግዛምፕል ከነ ሶሉሽን እንዲሁም የተለያዩ ኖቶችን ጥያቄዎችን እንሰራለን። ፕሊዝ ሰብስክራይብ